የኔ አባት አባ ሰላም ነው? ምን ሆኖ ነው? ውጭ ነው ማድረው ግድ እየመታኝ ምንም ማደሪያ የለኝም። ቤተሰብ አልበል አይዞት የኔ አባት የት ነው? አሁን እንቅልፍ እየተከላከልኩ እያደርኩኝ ትንሽ ከኛ እስቲ አስቆሜ ከማውራት ቆይ ዳር ለያዝና ውስጥ ገብተን እናወራለን። አይ ለማውራት አለ እሄዳለሁ። ላግዞት ፈልጌ ነው ነኝ። እሺ እኮ እርዳኝና ችግር የለም የኔ አባት ላግዞት ነው። ወሬ አያስፈልግም። እሺ የሚያሳይ ፎከስ ያሳያል። የኔ ጥላሁን አበባ አለሙ ነው። ከምረዳይ ከሆነ እርዳኝ የኔ አባት። አቤት አስቆሜ ከማውራት የኔ አባት ከምገባ እኔ እዚህ ቁጭ ብያ ትንሽ ረፍት አድርጋለሁ። እዚህ ቀጥታ እየሄድኩ ነኝ። ችግር የለውም። በልጅነት እርዳኝ። አመሰግናለሁ ነው። ወሬ ስለማልወልድ ይቅርታ። ጥላሁን አበባ አለሙ ነው በቃ የኔ ስሜ። ወሬ ላይ ደግሞ ስልክ አለ እዛው ጋር። ትምህርት ሁሉ ጨርሼ ዝም ብዬ ስራ አልባ ነኝ እኔ። ስራ ይሰራ ለሌላ አሳልፈው። እውነቴን ነው። አንተም ትክክለኛ ሰው ልጅ ነህ። አንተ ብቻ ሳይሆን ብዙ አሉ። በረዳይ ከሆነ ተረዳለህ። አመሰግናለሁ ነው። ወሬ እንደዚህ ብዬ እንደዚህ መንኳተት አሉት። አይ እኔም እርሱ ከሰዎች ተራፊ ወሰርኩኝ ከምግብ ቤት እየበላሁ ነው ህይወቴን ለማኖር ማለት ነው። አይዞት የኔ አባት እግዚአብሔር ይስጥልኝ እላለሁ። ምረዳኝ ነዳኝና ወደማይሄድበት እሄዳለሁ። እሺ የኔ አባት። እኔ ደግሞ ራሴን ላስተዋውቆት። እኔ ደግሞ ባላደራው እባላለሁ። እዚህ ሀገር ውስጥ ያሉና ውጭ ያሉ ሰዎች እንደዚህ እንደርሶ ላሉና አባቶችና እናቶች አደራ አድርስ እያሉ ይልኩኛል። እና ምንድነው እርሱ አሁን የሚቸግሩት ነገር? አሁን እኔ የኔ አባት እርሶንም ዝም ብዬ አስቆሜ አድክሜዎት በማውራት ብቻ ወይ ደግሞ የእርሶን ነገር ሰምቼ ለመሄድ አይደለም። እንደው በአቅም የምችለውን ነገር ለማድረግ ነው። ግን ደግሞ እኔ መኪና ውስጥ ቁጭ ብዬ እርሶን እዚህ ጋር አስቆሜ ማውራቱ ከብዶኝ ነው። አራሶ አይሆንም። አንተም ከምትሄድበት ቦታ መሄድ የት ነው የሚያድሩት? አሁን ሰላም ነው ማድረግ የኔ አባት። እኔ አሁን እቺ ነገር ላገዞት አንተ ያገዝከውን ይሄ 10,000 ብር ነው የኔ አባት። አሁን እንደዚህ ራስህን ነው 10,000 ብር ልደነግጥ 10,000 ሰው ነው የምትለው። አንተስ ከየት ታመጣዋለህ? የኔ አባት እኔ አይደለሁም ይሄን የምሰጡት ሰው እንዳያዩ ቦታውን ስሰጡት። አረ ችግር የለም በእናትህ ሌባ አንተን እንዳይተናኮሉ። ለማን ሌባ ነህ አንተ? ለሰጠኝ እሺ ብዬ እቀበላለሁ። ወይም አንተ ነው 5 ብር ሰጠኝ፣ አንተስ ምን ትበላለህ? 5ቱን ስጠኝ፣ 5ቱን በቃኝ። 5ቱ ማለት ስንት ብር ማለት ነው የኔ አባት? አንተስ 5 ብር? አረ 500 ብር ሰጠኝ በቃ። እንዴ ይሄን ሁሉ ነው ብር እኮ አይደለም ያንተ ሰውነት ነው። እውነት ነው። 200-300 ነው። አንተስ አንተን ክሪዝ አድርጌ እኔ እንትን እልሃለሁ። እሺ ያዝ። እግዚአብሔር ይስጥ። አሜን። ያው ይሄንንም ይጨምሩ። አይ ተው እንዴ ምን ነው ተው ሰተኛል አይደል? እግዚአብሔር ይስጥ። ይሄንንም ይጨምሩ የኔ አባት። ኧረ ተው ብሩን አሁን አያሳዩ። ለሰው ሌባ ይወስድቦታል የኔ አባት። እንደዚህ መንገድ ላይ እንደዛ አያሳዩ። እኔ አሁን ሌላም ልጨምርሎት ነው። በቃ ሰተኛል አይደል? ያዙ የኔ አባት። እንዴ ችግር የለውም የኔ አባት። ይቅር እውነት ይቅር። 5ቱን ሰጠኝ በቃ። ይኸው 15። ኧረ ይምጡ። ቆይ አንዴ ላውራዎት። ኧረ ተው በእናትህ። ምን መስሎት ነው የኔ አባት? አይ ለምን ሰው ልጅ 200 300 5000 ብትሰጠኝ ይሄ ደግሞ ለእርሱ ያስፈልጎታል። እሺ የኔ አባት እኔ አይደለሁም ይሄንን የምሰጡት ከኪሴ ሳይሆን ይስሙኝ የኔ አባት አንዴ ያድምጡኝ። ቀደም እንደነገርኩት እኔ ባላደራው እባላለሁ እና እዚህ እንዴ አባባ አላዳምጡኝም ማለት ነው። ላስረዳሁት። ቆይ መጀመሪያ ያድምጡኝ። ይሄ ለእርሱ የተላከ አደራ ነው። እሺ መጣሁ። ስለዚህ አልቀበልም ለምን ይላሉ ነው ያስፈልጎታል እኮ የኔ አባት። እርሶ እሰጣቸዋለሁ ለእነሱም ያድምጡኝ። እኔ የኔ አባት ቆይ በእነሱ ፊት ላስረዳሁት። ይቀመጡ ችግር የለውም። ቆይ እኔ ኮርሶን ለማገዝ ነው የኔ አባት እኮ ያድምጡኝ፣ ሐሳቤን ይረዱኝ መጀመሪያ